አይቶ ለመምጣት አዝኖ ለመምጣት ጻድቃን ሆነ ሲኦልን አይቶ መምጣት አይቶ ነው የሚመጣ። ኃጥአን ከሆነ መጀመሪያ ከተማውን አይቶ እንደገና ወደ ሲኦል ነው የሚፈረድበት። ለምን ሲጠጥታት እንዲሆን እየሰመይ በጎ ነገር አላረገችም ተብሎ መጀመሪያው ከተማውን ስታዲ ስትቀና እንድትኖር እነዚያ ደግሞ የወገናች ለካፈኩ ብንሰራ እንድንበባ ነው እያሉ አዝነው ለወገናቸው መከራውን አይተው አልቅሰው አዝነው ይመጣሉ። በበጎ ስራቸው በእነዚህ ይገኛሉ። እንደዚህ ነው አካሄዳችን። እንሰማው ነበር በመጣፉ ደርሶናል፣ አይተነዋል፣ አይቼው ከዛም በኋላ የቀመሽው አለ ወይን ይባላል አለ ጠጅ ይባላል አለ በመንፈስ ቅዱስ ለጻድቃኖች ተዘጋጅቶ የማያልቅ የማይደርቅ እስከ ዘላለማቸው ድረስ ጥድቅ እኮ ገሃነም መገቡ እስከ ዘላለም ነው መከራው፣ ጥድቅም ደግሞ እስከ ዘላለም ነው። እንዲያውም በምድር ያለ ኑሮስ እድሜ እንኳን ሰጥቶና አርጅተን መሞታችን አይቀርም። ከዚያው ዕጣን ሆነን ዘላለማዊ እማናረጅ እማንሞት እማንራብ እማንጠማ ዘላለማዊ ማንን መስለን የምንኖር እግዚአብሔር አሁንም አለ ፊትም አለ ነገም አለ። እንደሱ ሞት የሚባል ነገር ሞት ነው። ስለዚህ እንኳን ቤታችን ሆነን እንደው በዛ በዋሻው ውስጥ ነው ብናሳልፋት ይችላል። ከቤታችን እንደው በእውነት ካለነ መጡተን ከሌለነ ፈጣሪያችን አመስግነን በተስኪያናችን ስም